እነዚህ ግን ውጭ አሉ በነፃ ነው የሚሰሩት። በ500 ሪያል በነፃ ነው የእውነት። በዛ ላይ ደግሞ ምን በላችሁ ለምን ጠጣችሁ። አሁን ላይ የእውነት አንዳንድ ዘስንት አንዳንድ አላህን የሚፈሩ ናቸው እንጂ ምግብ ራሱ የሰራተኛ ምግብ ማሰብ ትተዋል። በቃ በሂሳብሽ ቢሆናል በአሁን ሰዓት ማለት ነው። አስቡት 500 ሪያል ሰርታችሁ ምግብ በልታችሁላት ቤት ኪራይ ከፍላችሁ የምትፈልጉት ነገር ለማብሳት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ኢትዮጵያውያን ኤርትራውያን እህት ወንድሞቼ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ሀባይቢ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ነው። ለማታውቁኝ ፊፋ እባላለሁ። እንተዋወቅ። እንዲሁም አዲስ ጀማሪ ካላችሁ ዩቲዩብ ጀማሪ ኮሜንት አስቀምጡልኝ። መልሽ ሳትሉ ሰላም ብላችሁ አስቀምጡልኝ። እኔ ቤታችሁን ቼክ አድርጌ መልስላችኋለሁ። እርስ በርሳችን እንደጋግፍ። ችግር አለው። ሰብስክራይብ አድርጉኝ። ሰብስክራይብ አድርጋችኋለሁ እና ምንድነው የሚባለው 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ይባላል። እና ማበረታቱኝ፣ ሰብስክራይብ አድርጉኝ፣ ማበረታቱኝ። እናም ዛሬ የምንላችሁ መሰላችሁ የመጣሁት በነገራችን ላይ ምንም ጊዜ የለኝም። ያለችኝ ጊዜ እንዴት አድርጌ እንደምሰራት ይገርማቸዋል ማለት ነው። ዛሬ የመጣሁት ትላንትና እኔ ያለሁት ሳውዲ አረቢያ ነውና ትላንትና እዚህ ቤታችን የሴትዬ ቤተሰቧ መጥተው ነበረና ዘዋ ማለት ነው። ትላንትና ሮብ ነው ይሄ ቪዲዮ መቅረጽ ያስኩት። አሁን ሐሙስ ነው። ኢንሻአላህ ወይ ሌሊት ወይ ጠዋት ፖስት አደርገዋለሁ ለጁምዓ ማለት ነው። እና እዚህ መጥተው ሰራተኛ እንፈልጋለን ሲሉ እንግዲህ ይሄ መልእክቴ ለኮንትራክተሮቼ ነው ማለት ነው። ኮንትራት ለምትሰሩቶቼ ከዛ ሰራተኛ እንፈልጋለን ሲሉኝ እኔም ደግሞ ሰራተኛ ስላለ በአሁኑ ሰዓት ሰራተኛ ሞልቷል። ስራ ግን ከዚያም እሸልኩና ሰራተኛ ፈለኩላቸው። ከዚያ ሳገኝ ሀበሻ ማለት ነው። ከዛ እነሱ ደግሞ ምን ያክል ነው ሂሳብ ማለት ምን ያክል ነው ደሞዝ የሚሰጡት ምናምን ጠይቂና ንገሪኝ ሲሉኝ ከዛ እኔ ደግሞ መጥቼ ምን ያክል ትከፍላላችሁ? ያወሩት እኔ ለመጀመሪያ ጊዜ ነው እንደዛ ያለ እንትን ስሰማ ማለት ነው። ከዛ 600 አይ በቃ ያረበዛ 500 እንደ አበልኩ በ500 ነው ያገኘችው። ሲጀመር እኮ ሰራተኛ ሞልቷል ምናምን ይባባላሉ ማለት ነው ሰብስበው። ከዛ እንደምን ያወሩት የሆነ ስለሌላ ታሪክ እያወሩ መሰለኝ ወላሂ ማለት ነው። ወላሂ ወዶቼ ከዛ እንዴ ታየብ ተፈለግሽ ንገሪ ቶሎ በይ እና ልንገርልሽ ምናምን ስላት በ700 ምናምን አለች። በ700 ሰራተኛ አለ እንዴ አልኳት። እንዴው ምናምን ሰራተኛ አለ እኮ በ700 አለች። ከዛ እኔ የሆነ ደነገጥኩ እንደዛ ስትለኝ። ከመቼ ወዲህ ነው ሰራተኛ 700 የሚኖረው በአሁኑ ሰዓት? ቅርታ በመካከል ስልክ ወርዶብኝ ነበረ። እንዴት ነው ከመቼ ወዲህ ነው ምናምን አልኩኝና በውስጤ መቼም እነሱ ጋር አልከራከርምና ከዛ ደወልኩላቸው። ከዛ እንደዚህ አሉ ምናምን አልኳቸው። ከዛ እነሱም ደግሞ ደግነቱ ያው እኛ በእንደዚህ አንፈልግም ምናምን አሉ። እነሱ ቆይተዋል እዚህ ሀገር ላይ የቆዩ ስለነበሩ ነው በእንደዚህ ካንሰራ ምናምን አሉ ማለት ነው። ከዛ እኔም በረካ ሆኖ አልኳቸው። ምክንያቱም እኔ እዚህ የምሰራው በእንደዚህ ሂሳብ አይደለምና እነሱ በ700 በ600 ቢሄዱ እውነት ስራዬን በእንዲህ ሁኔታማ ስራዬን ራሱ አጣዋለሁ ብዬ አሰብኩ። እና ምን ልላችሁ ፈልጌ ነው ኮንትራት የምትሰሩ እህቶቼ ባካችሁ ተኮንትራት ቤት እንዳጠፉ። ስራ የለም ውጭ ላይ የእውነት ነው የምላችሁ። ራብ ትሞታላችሁ። በርግጥ የሰው ልጅ የምትጠፉት ወዳችሁ አይመስለኝም። ሳይሆናችሁ ሲቀር ወይ ሰዎች መጥፎ ሲሆኑ ወይ የሆነ ችግር ሲኖረው ነው የምትጠፉት። ግን ብራችሁ እንደምንም ብላችሁ ተቀብላችሁ ታልሆነላችሁ ወደ ሀገራችሁ ለመመለስ ሞክሩ። ወደ ሀገራችሁ ለመግባት ሞክሩ እንጂ በፍጹም ውጭ ብላችሁ እንዳታስቡ። ስራ የለም፣ ስራ የለም እንዴ ስራ የለም ወላሂ ማለት ነው። ከዛ ደውዬ ስጠይቃቸው እንዴት ነው ከመቼ ወዲህ ነው ግን እንደዚህ ከሆነ ምናምን ስላችሁ ወላሂ ማለት ነው በ500 ሪያል የሚሰሩ አሉ። በ500 ሪያል አስቡት። ውጭ በጣም ብዙ ወጪ አለ። ቤት ኪራይ አለ፣ የምግብ አለ፣ ብዙ ነገር አለ። በጣም ብዙ ነገር ሴት ልጅ ናችሁ፣ ብዙ ነገር ያስፈልጋችኋል፣ ታወጣላችሁ።
ኮንትራት ግን አንዳንዶቹ እነሱ ይሆናሉ የሚያወጡላችሁ፣ አንዳንዶቹ ጠግባችሁ ነው የምትወጡት የእውነት እና ባካችሁ እንድታስቡበት ነው። ኮንትራት ቤት የምትሰሩ እህቶቼ በአሁኑ ሰዓት ጥሩ ደሞዝ ተከፋይ ናችሁ። ምክንያቱም 1 ሺህ ሪያል ተከፍሏችሁ ነው የምትሰሩት። በዛ ላይ ቤት ኪራይ ወጪ የለባችሁ፣ ምንም ወጪ የለባችሁ እና ከኮንትራት ቤት በአሁኑ ሰዓት እንዳትጠፉ። ሰዎቹ መጥፎ ከሆኑባችሁ እንደምንም ብላችሁ ቢሮ አናግራችሁ ወይ ስራ ለመቀየር በዛው በህጋዊነታችሁ ወይ ደግሞ ወደ ሀገራችሁ ለመግባት ሞክሩ እንጂ የማንንም ምክር ሰምታችሁ በፍጹም እንዳትጠፉ። ስራ የለም። ከዛ ጠፍታችሁ አስቡት፣ ኮንትራት 1 ሺህ ሪያል ተቀጥራችሁ የምትሰሩትን ስራ ጥላችሁ መታችሁ ውጭ በ500 እና በ600 ሪያል ተቀጠራችሁ። ከዚያስ ገባ ወጣ። አረቦች ራሱ ብዙ እንትን አይደሉም። ሀታ 500 እና 600 ራሱ ቀጥረዋችሁ በጣም ነው የተቀየሩት። ወላሂ ነው የምላችሁ በጣም የእውነት። በዛ ላይ ቤት ኪራይ ከፍላችሁ ከ500 ሪያል ላይ በዛ ላይ ውጭ ላይ ስትወጡ ሰው ሁሉ የለበሰው ያምራችኋል። ሰው ላይ የምታውን ነገር ሰው ጋር እኩል መሆን አለ የሚባለው ነገር አለ። ለምሳሌ ጓደኞች ዝንጥ ብለው አንቺ የሆነ ስራ ቢጃማ ለብሰሽ አትቀመጭም፣ ተለብሻለሽ እንደሷው። ስለዚህ ውጭ ላይ በጣም ብዙ ወጪ አለ። በዛ ላይ ደሞዙ ደግሞ አሁን በጣም ወርዷል። አስቡት ኮንትራት ቆይ አሁን ተቢሮ ሲያስመጡ 6000 ሪያል 5000 ሪያል ከፍለው ነው የሚያስመጡት። የሚከፍሉት 1000 ሪያል ነው። በባህር የሚመጡት ደግሞ ምንም አይከፍሉባቸውም፣ በነጣ ነው። ህገወጥ የሆኑ ማለት ጠፍተውም ይሁን በባህር የመጡም ይሁን ምንም አይከፍሉባቸው። ብድግ አድርገው ከዛ 500 ሪያል በነፃ ማለት ነው። ያው በነፃ ነው። እኔ ይሄን ነፃ ነው የምለው፣ የእውነት ነፃ ነው። ኮንትራት እሺ ተገዝተው ነው በኮንትራት የሚመጡት። እነዚህ ግን ውጭ አሉ በነፃ ነው የሚሰሩት። በ500 ሪያል በነፃ ነው የእውነት። በዛ ላይ ደግሞ ምን በላቸው የለም ምን ጠጣቸው የለም። አሁን ላይ የእውነት አንዳንድ ዘስንት አንዳንድ አላህን የሚፈሩ ናቸው እንጂ ምግብ ራሱ የሰራተኛ ምግብ ማሰብ ትተዋል። በቃ በሂሳብሽ ቢሆናል በአሁን ሰዓት ማለት ነው። አስቡት 500 ሪያል ሰርታችሁ ምግብ በልታችሁላት ቤት ኪራይ ከፍላችሁ የምትፈልጉት ነገር ለማብሳችሁ፣ በዛ ላይ ደግሞ ሁሉ ነገር ውድ ነው አሁን ላይ። እኔ እውነት አዲስ እንደመጣሁ ሁሉ ነገር ርካሽ ነው። 100 ሪያል ይዤ ሄድኩኝ። በጣም ብዙ ነገር ነው ገዝቼበት የምመጣው ማለት ነው። አሁን ምንም ነገር አይገዛም። ስለዚህ እህቶችዬ እንዳትጠፉ ኮንትራት ቤት በፍጹም እንዳትጠፉ። በቃ ካልሆነላችሁ በዛ በቢሮ ላይ ሌላ ስራ መቀየር፣ ሰዎች መጥፎ ከሆኑ መቀየር። ቢሮ ደግሞ አልቀይራችሁ እያለ ተጓጎላችሁ ወደ ሀገራችሁ እንድትመለሱ ማድረግ ወይ ደግሞ ወደ ሌላ ቦታ እድል መሞከር ይሻላል እንጂ በተለይ እዚህ አሁን ያለበት ቦታ ስራ የለም። እንዲሁም ደግሞ የምትሰሩ ስራ ላይ ያላችሁ ውጭ ያላችሁ ስራችሁን ጠበቅ አድርጋችሁ ያዙ። ስራ የለም። የምሬን ነው። ምንም ስራ የለም። ምንም ቢኖርም ደሞዙ አጥጋቢ አይደለም እና የሰው ሀገሩም ተበላሽቷል። ሀገራችንንም አላህ ሰላም ያድርግልን። ሀገራችንም ዝናቡ ብዙም አይደለ። ብቻ ዱአ አድርጉ፣ በየእምነታችሁ ጸሎት አድርጉ እላችኋለሁ ውዶችዬ። እንዳትጠፉ ለማለት ያክል ነው። ውጭ አለ በጣም ተቸግሮ ነው ያለው ውጭ ያለ ሰው ማለት ነው። በአሁኑ ሰዓት ላይ በጣም ችግር ላይ ነው ያለው። ወላሂ መቼም ችግርን የሚያውቀው ችግር ውስጥ ያለው ነውና እንዳታስቡ፣ እንዳትወጡ፣ ወደ ውጭ ብላችሁ እንዳታስቡ፣ እንዳትወጡ። ታብዳላችሁ፣ ወላሂ ታብዳላችሁ። ማንም አይጠይቃችሁም። አብዳችሁ እንትን ብትሉ ደግሞ ያው ሰው ሲኖረው ነው ሁሉም ሰው የሚፈልገውና ይሄንን ለማለት ነው የመጣሁት። ለኔ አዲስ ሆኖብኝ ነው። ለሰው ግስ ጠይቅ እንዳንቺ የት ነበርሽ ምናምን አሁን እያሉኝ ነበር ጓደኞቼ ማለት ነው። 700 600 እንኳን ምናምን ስላችሁ ወይ አንቺ ብርቆ ሆኖብሻል፣ እኔ በ500 ሪያል መሰራ ልጅ አውቃለሁ ምናምን ሲሉ ምግብ ራሱ ከራሷ ነው የምትበላው ከራሷ ማለት ነው። ምግብ ከራሷ ማለት ነውና ፌር አይደለም። በጣም ከባድ ነው። በጣም ተበላሽቷል። ሰውም በጣም ይመጣል፣ ስራም የለ። እነሱም በጣም ተቀይረዋል። አላሁ አለም ብቻ እንግዲህ
የሚመጣውን አላህ የተሻለ ነገር ያምጣልን። አላህ የተሻለ ነገር ረዝቀን እላችኋለሁ ውዶችዬ። በሁለተኛ ቪዲዮ ውስጥ እንደምንገናኝ መልካም ቆይታ ይሁንላችሁ። መልካም አዳር ምሽት አልልም መቼ እንደምለቅ ስለማላውቅ ወዳችኋለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ